ይህንን ቪዲዮ ክሊፕ ቴዲ አፍሮ ራሱ ቢመለከተው ምን አይነት ቀሽሞች ናቸው እሚን ነው የሚመስለኝ የምር። ምክንያቱም የዘፈኑ ይዘትና ይሄ ቪዲዮ ምንም ነው የማይገናኘው። እነ ቤኪ የሰሩት ምንም ፍጹም ነው የማይገናኘው። እንደውም የሚመስለው ምንድነው ዘፈኑን ራሱ በቅጡ ሳይሰሙት እነ ቤኪ ይሄ አጀንዳው ሳያልፍ ቴዲ አፍሮ ላይ ያሉ ቶሎ ብለን ለቀን የሆነ ነገር እንስራ እንጂ በሚል ዝም ብሎ በችኮላ እና በድፍረት የተሰራ ነው የሚመስለኝ። አረብን ብዙ ነገር ነው ልትሉት ትችሉ ይሆናል፣ ግን አረብ በፍጹም በመትፈር ሊታማ አይችልም። በፍጹም የአረብ ወንዶች በጣም በጣም ብዙዎቹ ደፋሪዎች አይደሉም። ይህንን 100% እርግጠኛ ሆኜ ነው የምናገረው። ምክንያቱም የምንኖረው አረብ ሀገር ነው። አንድ ቤት አይደለም የሰራ ነው፣ ብዙ ቤቶች ከ10ም በላይ ሰርተን እናውቃለን። ግን እንደዚህ አይነት ነገር ገጥሞን አያውቅም። አልሐምዱሊላህ። ብዙ እህቶችም ደግሞ ራበን፣ ስራ በዛብን፣ ጠማን፣ ደሞዝ የለም ብዙ ነገር ሊሉ ይችሉ ይሆናል። በፍጹም ግን ተደፈርን ሲሉ ግን አንሰማም። የለም ይኸውላችሁ፣ የአረብ ሀገር ህግ የኢትዮጵያ ህግ እንዳይመስላችሁ። የሆነ ወንድ ስለፈለገ ብቻ ሄዶ የሚደፍርበት ሀገር ላይ አይደለም ያለ ነው። አልሐምዱሊላህ። የአረብ ወንዶች እንደዚህ ነገር ቢፈልጉ ራሱ አያደርጉትም። ህጋቸው እንደ ኢትዮጵያ የሆነ ዝም ብሎ ታስሮ መለቀቅ ምናምን አይደለም። ምን እንደሚከተላቸው ጠንቅቀው ስለሚያውቁ በመትፈር በፍጹም ነው የማይታሙት። 100 ሀበሻ ሰራተኞችን ወይም ደግሞ አረብ ሀገር ያሉ ሴቶችን ቁጭ አድርጋችሁ ብትጠይቁ ምናልባት እንደዚህ አይነት ጥቃት ደረሰብን ሊሉ የሚችሉት ወይ 3 ወይ 4 ነው። ይሄንን በእርግጠኝነት ነው የምናገረውና ይሄ ግፍ ነው። እሺ ግፍ የሌለባቸውን ነገር እንዳለባቸው አድርጎ ማሳየት በራሱ ነውር ነውና እኔ እነ ቤኪ መጀመሪያ ላይ እንደተናገርኩት ይሄ አጀንዳ ሳያልፍ የሆነ ነገር ብለን እንለፍ እንጂ ብላችሁ ተቻክሏችሁ የሰራችሁት እንጂ አጥምታችሁን ላይ አይመስለኝም። መቼም እናንተ አረብ ሀገር መታችሁ እንዳልሰራችሁ እርግጥ ነው። አረብ ሀገርንም አታውቁትም። በስሚ ሊሆን ይችላልና በፍጹም እንደዚህ አይነት ነገር ይሄ ነውር ነው፣ የእውነት ነውር ነው። እዚህ ሰርተው ቤተሰቦቻቸውን የቀየሩ ራሳቸውን የቀየሩ ሰው የሆኑ ሀበሾችን ራሱ ክብር ማንቋሸሽ ነው። እኔ እንደዛ ነው የሚሰማኝና ብዙዎች ደግሞ አለ ይስጣችሁ ኮሜንት ላይ ስትቃወሙ እንደዚህ የለም ምናምን ስትሉ አይቻለሁ። ደስ ብሎኛልና እንደዚህ አይነት ነገር ከመስራታችሁ በፊት ቆም ብላችሁ ብታስቡ፣ እንዲሁም ደግሞ ብታጠኑ። እናንተ አረብ ሀገር መታችሁ ሰርታችሁ አታውቁም። አረ እንደውም ከሀገራችሁ ላወጣችሁ የምታውቁ አይመስለኝም። የሆነ ነገር ከመስራታችሁ በፊት መጠየቅ ስለዛ ነገር፣ ስለዛ ቦታ፣ ያ ቦታ የነበሩ እየሰሩ ያሉ ሰዎችን ጠይቃችሁ ጥናት አድርጋችሁ ነው እንጂ ዝም ብላችሁ እንደማንኛውም ነገር ባትሰሩ መልካም ነው ልል እፈልጋለሁኝ። እና እንደውም ቤኪ ይሄን ነገር ወጥቶ ይቅርታው ለመጠየቅ አለበት። እንዴ ይሄ እኮ ነውር ነው እንዴ! አረብ ሀገር መታ የሰራች ሴት ሁላ ተደፍራለች ማለት ነው። አረብ ሀገር መታ የሰራች ሁሉ ጾታዊ ጥቃት ደርሶባታል ማለት ነው። ይሄንን እኮ ሁላችንም ልንቃወመው እኮ ይገባል። ብዙ ሴቶች እስከነ ክብራቸው መተው እስከነ ክብራቸው የሚመለሱበት ሀገር ነው ብያለሁኝ። አረቦችን ብዙ ነገር ስለነሱ ማለት ትችሉ ይሆናል። በእንደዚህ አይነት ነገር ግን የለም ተው፣ ይሄ ግፍ ነው፣ የምር ግፍ ነው። በረከት ተስፋዬ ቤኪ መሪማ በሚለው በቴዲ አፍሮ ዘፈን ድራማ ሰርቷል። አረቦቹ ሰራተኞች እንደዚህ ያደርጋሉ ብሎ ማለት ነው። በነገራችን ላይ በጣም ተሳስታችኋል። ቤኪና መሰል አረብ ሀገር ላይ ያልኖራችሁ ብዙ ጊዜ ኢትዮጵያ በሙዚቃ በፊልም አረብ ሀገር የአረብ አሰሪ ሴትን እንደሚደፈር አድርጋችሁ ስትሰሩ እናያለን። እኛ አረብ ሀገር የኖር ነው ህዝቡን የምናውቀው ነን፣ ምስክር የምንሆነው አረብ ሀገር ላይ በተለይ ገልፍ ካንትሪ ላይ ሴት አትደፈርም። በነገራችን ላይ ሴት እየተደፈረ የሚገደለው በኢትዮጵያ ነው። ሰሞኑን በደቡብ ኢትዮጵያ ቴፒ አካባቢ የሆነ መስተንግዶ ላይ የምትሰራ ምናልባትም እድሜው 20 ቤት ያልደረሰ ታዳጊ ልጅ ተደፍራ ተገላለች። እንደዚሁም በባህር ዳር ከፋሲካ በዓል ጋር ተያይዞ እንደዚሁም የሆነ ሆቴል የምታስተናግድ እንደዚሁም ታዳጊ ተደፍራ ደፋሪዋ ታጣቂ ነው፣ ልብ በሉ ታጣቂ ነው፣ ደፍሮ ተኩሶ ነው የገደላት፣ ገሏታል። አልተያዝም ሰውየው። ኢትዮጵያ ውስጥ ነው እንደዚህ አይነት እየደፈረ የሚገድል ወንድ ያለው እንጂ አረብ በጣም የተከበረ ህዝብ ነው። ያኒ አረብ በባህሉ ያኒ ሙስሊሞች ስለሆኑ ለነሱ እንትልል ብዬ ሳይሆን የአረብ ባህሪና በተለይም የገልፍ ካንትሪ ባህሪና የአፍሪካውያን ባህሪ በጣም የተለያየ ነው። አፍሪካ
ህዝቡ ኢትዮጵያ ውስጥ አንድ ህዝብ ስለሆነ እንተዋወቃለን። ወንዱም ሴቱም መጠባበስ ጀስት የምንድነው የሰለጠነ ባህሪ ተደርጎ ነው የሚወሰደው። መጠባበስ የሚባል ነገር ራሱ የለም አረብ ሀገር። ክብር የሚባል ነገር አለ፣ ነውር የሚባል ነገር አለ። ይሄን ነገር ያልጣለ ያረሳ ማህበረሰብ ነው። በተለይም አረብ ሀገር የምትሰራ ሴት በሽተኛ ወንድ ካላጋጠማት፣ እብድ ወንድ ካላጋጠማት፣ ምናልባት ከጤና ችግር ጋር ካልሆነ በስተቀር አንድ የአረብ ወንድ ሰራተኛውን ምንም አያደርግም። ምናልባት እሷ በአይኗ ቀላውጣ ካልጋበዘችው በስተቀር። በተለይም እኔ የአረብ ወንድ ማለት ነው የአረብ ባህላቸው በጣም ከሚገርመኝ ነገር አንድ ሴት አግብቻለሁ ባለትዳር ነኝ ካለች አይነካም። እኔ በጣም የሚገርመኝ ነገር ማለት ነው አግብቻለሁ ያለችን ሴት አይነካም። ታውቃላችሁ? ምክንያቱም ሴት ርስት ናት። አግብቻለሁ ካለች የዛች ባለቤት አላት። ባለቤት ያለውን ነገር መንካት በአረብ ዘንድ እጅግ ነውርና ጸያፍ ነገር ነው። ገልፍ ካንትሪስ የወንጀል ሪፖርት እዩ። መጀመሪያ ሀገራችሁ ላይ ለሚደፈሩ ኢቭን ኧረ በባህር እንሄዳለን እያሉ በሊቢያ አጋቹ ራሱ ኢትዮጵያውያኖች ናቸው አሉ። እያገቱ እየቀጠቀጡ ገንዘብ የሚያስከፍሉት የመን ላይ የሚያግቱት የሚደፍሩት ዲቃላ የሚያስወልዱት ራሳቸው ኢትዮጵያውያኖች ናቸው። በመጀመሪያ የኢትዮጵያ ማህበረሰብ ኢቭን ሰራተኞቹ ራሱ ማለት ነው ሁሉም አልልም ያኒ ሁሉም የሚለው ይሄ የማህይማኖች አስተሳሰብ ነው። የሃይማኖትም ሆነ የብሔርም ሆነ የቀለም የለውም፣ ጻድቅ የለውም። ከሁሉም ሚሳሳት አለ። ነገር ግን ኢትዮጵያ ውስጥ አፍሪካ ውስጥ የሚደረገው ይሄ አላደለ ዝንጀሮ ሶሳይቲ በአረቡ ዓለም የለም። አብረናችን ነው የምንኖረው እና ተከብሬ እኖራለሁ የምትይ አረብ ቤት የምትይ ሰራተኛ አግብቻለሁ ብለሽ ተናገሪ። ባታገቢም ማን ይሄን ሁሉ አመት ሰራ አግብቻለሁ ብዬ ነው የምሰራው። ኦኬ። እና ምንድነው ሰዎቹ ራሳቸው ሴቶቹ ባይናቸው ወንዶቹን ያረቦቹን ወንዶች ካላማገጧቸው ካላማለሏቸው ወንድ አረብን በለው ማንም ፊት ካልሰጠው ባይን ካልጋበስከው ቅርብ ባይል ማጠገብህና እንኳን አይደለም አረቦቹ ሊነኩ ቀርቶ አረቦቹን ያባለጉ ያፋሰዱ ያሉት አበሾቹ አፍሪካውያኖቹ ናቸው። በተለይም ኤአይ ከመጣ በኋላ የሚሰራ ድራማ ላይ የውሸት ድራማ ከአረብ ልጅ ጋር ፍቅር ብንጀምር ምን ችግር አለው? የአረቡ ልጅ ብንጠብሰው ምን ችግር አለው? የማዳሜን ባል እንዲላረገው ነው የማዳሜ ልጅ እንዲላረገው ነው የሚል አይናውጣ ኢትዮጵያውያን ሸቃሎችና ሰራተኞች የማዳም ቀመሞች አሉ በነገራችን ላይ እና አረብ እንደውም አረቡን እያበላሹ ያሉት ይሄኛዎቹ ናቸውና እባካችሁ እንደዚህ አይነት ጭፍን አመለካከት ይቅርባችሁ ለማለት ያክል ነው። በረከት ተስፋዬ ወይም ደግሞ ቤኪ የሰራው ቪዲዮ መሬማ የተባለችው ገጸ ባህሪ በነገራችን ላይ የስደትን አስከፊ ገጽታ ነው እንጂ ያሳየችው አረቦች የዚህን ያህል ክፉ እንደሆኑ የሚያሳይ መልእክት ወይም ደግሞ መጥፎ ነገር አልተገለጸበትም በሙዚቃው። አንዳንድ ጊዜ ሰው ተቀባይነትን ስናገኝ የምንሰራቸውን ቪዲዮዎች ወይም ደግሞ አጠገባችን የሚያማክረን ሰው ከሌለ ባንሰራ። ምክንያቱም ትክክለኛ ቪዲዮ አይደለም የሰራው። የምችል ከሆነ ቪዲዮውን አጥፋው። አንዳንዴ በሰው ለመወደድ ብለን የምንሰራቸው ቪዲዮዎች ከተጠያቂነት አያስመልጡም። የአረብ ሀገርን እህቶች ለመግለጽ የሄድክበት ቪዲዮ ሙሉ ለሙሉ እንዲ ኤክስ ነው እና ቆም ብለህ ብታስብና የተሰጡን ኮሜንቶች ብታይ አሪፍ ነው ብዬ አስባለሁ። መሬማ የተባለችው ገጸ ባህሪ በቃ የስደት ክፋትን ነው ቴዲ አፍሮ ሙዚቃው ላይ ወደ ህዝብ ያደረሰው። በዛ ደረጃ ፈጥነ እኛ መስራት አቅቶን እኮ አይደለም። እኛ እዚህ አረብ ሀገር ያለን ሰዎች የእህቶቻችንን ሰቆቃ፣ ድካም፣ ችግር አይተን መስራት አቅቶን አይደለም። ግን አረቦች የዚህን ያህል ክፉ አይደሉም። ስም ባይጠፋ በጣም ብዙ እህቶች ቤተሰቦቻቸውን የለወጡበት ሀገር ላይ ቁጭ ብለን ዋጋ ከፍለው ብዙ ነገር ተው። አንዳንድ ጊዜ ያጎረሰንን እጅ ባንነክስ አሪፍ ነው ብዬ አስባለሁ። በጉልበታችን ብንሰራም ምንም ብንልም ግን የዚህን ያህል አረቦች ክፉ አይደሉም። የኛ ሰው ጥቂት ነገር ነው የሚበቃችሁ። ይሁን ነገር ኮሽ ሲባል ትክክል ነው እንደዛ አይደለም እና እንደዚህ አይነት ቪዲዮዎችን አንቀበልም። የምችል ከሆነ ቪዲዮውን አጥፋ፣ የተሻለ ነገር ለመስራት ሞክር። የተሻለ ነገር ነው የምትሰራው። ግን መሬማ በተሰኘው ቪዲዮ እውነት አንተ ለማዳም ቅመሞች ለአሁኖቹ መሬማዎች አስበህ ነው ቪዲዮ የሰራው?